ኑ እንዴት ነው? እንዴት ነው? አበሻር እንዴት ናችሁ? ሁሉ ሰላም? ቆያችሁ ዱባይ ከመጣችሁ? ኦኬ። እንዴት ነው ዱባይ እንዴት አገኛችሁት? ጥሩ ነው። ሙቀቱ ምናምን እንዴት ነው? የት ሀገር ልጆች ናችሁ? አዲስ አበባ። አንተስ? ስም ማን ነው? አማን ከማል። አንተስ? አማኑ። እንዴት ዱባይ ወደድካት? ለስራ ይመቻል? በጣም አሪፍ። እንዴት ነው ዱባይ ስመጣ ሪሴት ካምፓኒ እኛ ዱባይ ላይ ያለን ማለት ነው። ብሩክ ሪሴት ታውቁታላችሁ? ታዋቂ ነው በረም ፌመስ ነው። አንተስ ታውቀዋለህ? ቴንክ ዩ። እና ምንድነው ፕላናችሁ በዚህ 5 አመት ውስጥ? ሹፍርና ልጀምር አስባለሁ። ኦኬ። ከማለስ አንተ ምንድነው ፕላን? ወደ ሀገር ቤት ልትመለስ ነው? ከ5 ወር በኋላ ብር ይዛል ማለት ሴቭ በረንብ አድርገሃል? አይ አሪፍ። አማኑ እና ታዲያ ምንድነው ሌላ እንቅስቃሴ ምናምን ምን ስራ ላይ ያለው? አሁን እኔ እኮ ስራ ካገኘሁ የተሻለ ስራ ካገኘሁ እገባለሁ። ነው ምን ስራ ላይ ያለው አሁን? አሁን እኮ ቤት ውስጥ ነው። ጽዳት። ኦኬ። አንተም እንደዛው? በወር ስንት ታገኛለህ? ኦኬ። ለቤተሰብ ትልካለህ? ደሞዝ ስንት ነው? ደሞዝ 200 ብር ነው። እኔ ወደ ሀገር 200 ብር ላጋለሁ። 200 ብር በቂ ነው ለአንተ ለመኖር? 400 ብር 400 ብር ትጠቀማለህ። 800 ብር አዲስ አበባ። ምን ጀምራለህ አዲስ አበባ? አሁን ከመሬት ገዛለሁ። ኦኬ። መሬት ላይ ቤቱን አሳለሁ። ኦኬ። አይ በርቱ። ለማንኛውም ስላገኘኋችሁ ደስ ብሎኛል። በርቱ። ትልቅ ቦታ ትደርሳላችሁ። እሺ፣ እናመሰግናለን።